ተናስተልን ተመልካቾቻችን ያክብሮ ሰላምታችንን እናቀርባለን። በአማራ ክልል ወቅታዊ የህልውና ተጋድሎ ዙሪያ የምናቀርባቸውን የመረጃዎች በተመለከተ ያለፉትን 2 ቀናት ለዛሬ ይዘን ቀርበናል። በተለይም በአገዛዙ ወታደራዊ ተቋማት ላይ የሚወሰደው የማጥቃት እርምጃ ተጠናክሮ በቀጠለበት እንዲሁም ከፍተኛ ቁጥር ያለው የአገዛዙ ሰራዊት እየከዳና እጅ እየሰጠ ባለበት በዚህ ወቅት የአብይ አህመድ አገዛዝ የአማራ ክልልን በምን መልኩ መቋጫ እንሰጠዋለን በሚለው ላይ ከወታደራዊ አመራሮቹ ጋር ከስምምነት ላይ መድረስ ሳይችሉ መቅረታቸው ነው የተገለጸ ያለው። በተለይም የአማራ ክልልን ጥሎ መውጣት ላይ ከአብይ አህመድና ከደጋፊ ከሆኑ ወታደራዊ ሹማምንቶች የሚሰማው ክልሉን ለቀን ከወጣን አጠቃላይ በአገሪቱ ላይ ያለን ቁጥጥር እየላላና የብልጽግና መንግስትም ህልውናው የሚያከትምበት ይሆናል። ስለዚህም ይህን ውሳኔ ፈጽሞ የምንሞክረው አይደለም፣ ባለን በሌለን ኃይል ተጠቅመን ወደ ውጊያው መግባትና ፋኖን ማጥፋት ይገባናል በሚል የአብይ አህመድና የሚደግፉት ጀነራሎች ውሳኔ ሐሳብ አሸናፊ መሆኑ ነው እየተገለጸ ያለው። በአማራ ክልል የአብይ አህመድ ወታደሮች በከፍተኛ ቁጥር መክዳታቸው መቀጠላቸው ለአገዛዙ ትልቅ አደጋ ሆኖ መጥቷል። እንግዲህ ክልሉን መቆጣጠር የተሳነው የክልሉ ምስለኔ አስተዳደር በመከላከያ ትከሻ ሆኖ ላለፉት 2 ዓመታት ቆይቷል። ከዚህ በኋላ ምን ያህል ሊቆይ እንደሚችል ያው የፋኖ ውሳኔ ነው። ፋኖ በቅርቡ ይጀምራል ወይም ደግሞ በቅርቡ ይካሄዳል የሚባለው አጠቃላይ ጥቃት ያንን ጊዜ የሚወስነው ያንን ሁኔታ ቁርጡ የሚለይለት እንደሚሆን ይጠበቃል። አገዛዙ ግን አሁንም ክልሉን የተቆጣጠረ ይመስል በክልሉ ያሉትን ኬላዎች እንዲፈርሱ ጭምር ውሳኔ ያስተላለፈበት፣ ቱሪስቶች ወዴትም መሄድ ይችላሉ ብሎ በሚዲያ እየወጣ የሚናገርበት ሁኔታ ምን ያህል ከነባራዊው አጠቃላይ መሬት ላይ ካለው እውነት ጋር የተፋቱ መሆናቸውን የሚያሳይ ነው። ነገር ግን ፋኖዎች ዝግጅት አጠናቀው ወደ አጠቃላይ ወደሆነ የማጥቃት እንቅስቃሴ ውስጥ ሊገቡ የሚችሉበት ምዕራፍ እየተጠበቀ ነው ያለው። እንግዲህ ጦርነት በቀጠሮ አይሆንም። በራሳቸው ዝግጅት በራሳቸው መርሃ ግብር መሰረት የሚያደርጉትን ሊያደርጉ እንደሚችሉ እንጠብቃለን። ነገር ግን ወደፊት ነገሮች ወታደራዊ ጥምረቱ ተጠናክሮ መቀጠሉን በዚህም በቀጣይ የሚደረገው የማጥቃት እንቅስቃሴ እንደባለፈው ገብቶ መውጣት ብቻ ሳይሆን አካባቢን ተቆጣጥሮ ማቆየት ማጽናት ከክልሉ የአብይ አህመድን አጠቃላይ ጦር ርዝራዡን በሙሉ ጠራርጎ የማጥፋትና የማስወጣት እንደሆነ እንደዚሁ በቅርበት ከምናገኛቸው መረጃዎች ለማወቅ ተችሏል። አገዛዙ አለሁ ይላል። ነገር ግን ከዋና ዋና የዞን ከተሞች ባሻገር ባለስልጣናቱ መንቀሳቀስ አልቻሉም። የፋኖ ኃይሎች ደግሞ በቀጣይ ከነዚህም አካባቢዎች ስርዓቱን የምናፈርስበት ጊዜ እየመጣ ነው እያሉ ናቸው ያሉት። አብይ አህመድ ግራ የገባው ይመስላል። መፍትሄ ምን እንደሆነ አላወቀም። የጭካኔ እርምጃ በመውሰድ ወጣቶችን መግደል፣ አርሶ አደሮችን በማሳቸው ላይ እንደዚሁ አሰቃቂ በሆነ ሁኔታ መግደል ከፍተኛ የሆነ የዘር ማጥፋት ጋር ሊስተካከል የሚችል ወንጀል እየሰራ ነው። ምናልባት የፈሪ በትር ነው ማለት የምንችለው ይመስላል። ወታደሮቹ ባገኙት አጋጣሚ ማንኛውንም መንገድ ላይ ያገኙትን ሁሉ ማሰቃየት፣ መደብደብ፣ መግደል እንደ አጠቃላይ ከአገዛዙ ዋና ማዘዣ ጣቢያ ትዕዛዝ የተሰጣቸው እስኪመስል ድረስ ነው እርምጃውን እየወሰዱ ያሉት። በእርግጥ ያለ ትዕዛዝ ይህንን ሊፈጽሙ አይችሉም። በቀጥታ እንዲህ አድርጉ ተብለው ከበላይ እንደታዘዙ ነው መረጃዎችም የሚያመለክቱት። እንግዲህ ምን ተስፋ አለው? በአካባቢው አብይ አህመድ በወታደራዊ መስመሩ በወታደራዊ ትግሉ አልተሳካለትም። ስለዚህ አማራ ክልልን እንዳሰበው መቆጣጠር የፈለገውን ማድረግ በማይችልበት ሁኔታ ሽባ የሆነበት እንደሆነ ነው የሚታወቀው። ምን ሊያደርግ ይችላል? ከዚህ በኋላ እርምጃው ወዴት ሊያመራ ይችላል? እንዲሁ አስገድዶ በመድፈር የጭካኔ እርምጃዎችን በመውሰድ የአማራ ህዝብ እህል እንዳይደርሰው መድኃኒት እንዳይደርሰው በማድረግ በዚህ መልኩ ጠምዝዤ አንበረክከዋለሁ በሚለው አቅጣጫም እየሄደ እንዳለ ነው የሚነገረው። ግን ይሳካለታል ወይ ነው ጥያቄው። በአማራ ክልል ወቅታዊ ሁኔታ ላይ በማተኮር ከዘውትር ተሳታፊያችን ጋር ቆይታ አድርጋለሁ። በቅድሚያ መረጃዎችን ያካፍለናል። መሳይ በፍጹም ሊሳካለት አይችልም። ምክንያቱም በመጀመሪያ የዛሬ 2 ዓመት ከ8 ወር ወይም 3 ዓመት አካባቢ ወደ አማራ ክልል በ15 ቀን ውስጥ ጀነራሎቹ በድፍረት በቴሌቪዥን ወጣው በ15 ቀን ጊዜ ውስጥ ነው ትጥቃቸውን አስፈትተን ስንቃቸውንና ቀበቷቸውን ቀምተን አንበርክከን እናስገባቸዋለን ብሎ ዝተው የሄዱት መጀመሪያ ልባቸው አብጦ በጉልበት ነበረ ሐሳባቸው። እነዚህ ሰዎች ትንሽ ናቸው፣ ቁጥራቸው ትንሽ ነውና ገና ሳይፋፉ ሳይወፍሩ በደንብ አድርገው ሳይደራጁ መተን እንመልሳቸዋለን ነበር ያሉት። እዚህ ጋር ነው የመጀመሪያው ትልቁ ስህተት የተፈጸመው። እነዚህ ወጣቶች ወደ ጫካ የገቡት የአማራን ህዝብ ከኋላ ደጀን አሰልፈው ነበረ። የአማራ ህዝብ እያንዳንዱ የአማራ ህዝብ ወንድም ሴትም የወለደች እናት አባትም ሞፈሩንና ቀንበሩን ከጣራው ላይ ከግድግዳው ላይ ሰቅሎ እንደ አባቶቹና እንደ አያቶቹ
ጋሻና ጦሩን ወይም የጥጃ ብረት የሚባለውን መሳሪያ ይዞ ከፋኖ ኃይሎች ጋር ተቀላቅሎ ሲገጥማቸው በኋላ ደግሞ ምን አደረጉ? የሚዲያ ፕሮፓጋንዳ ጀመሩ። መጀመሪያ በጉልበት አሰቡ፣ አልተሳካላቸውም። በኋላ ደግሞ የሚዲያ ፕሮፓጋንዳ ጀመሩ። በተለይ በዋናነት እነዚህ የመከላከያ የክብር አባላት የሚባሉ ያልተማረከውን ተማረከ፣ ያልተገደለውን ተገደለ፣ መከላከያ ምንም ጉልበት የሚሳነው ነገር የለም በኋላ ደግሞ ብለው የጦር ወታደራዊ ማህበራዊ ገጻቸው ላይ ይሄን ያክል ሰራዊት ማረክን፣ በተናቸው፣ ገዳም ገቡ፣ አመራሮች ብቻ ቀሩን፣ 10ኛ 11ኛ 12ኛ ዘመቻ እያሉ ቀጠሉ። ይሄ አልተሳካም። ሁለተኛ ተመልሰው ምንድነው ያደረጉት? የአማራ ህዝብ ደጀናቸው ነውና ህዝቡን ስንጨፈጭፈው እነሱ ይገባሉ ብለው አስበዋል። ነገር ግን እያንዳንዷ እናት ልጇ ተገደለባት መጠልቅ ሌላ ልጅ ጀግና የበለጠ ጀግና ልጅ እንደምትወልድ አላወቁምና አሁን ዛሬ ጭንቅ ጥብብ ብሏቸዋል። መሳይ ከፍተኛ የሆነ መሸማቀቅ ነው ያሉት። አሁን እያደረጉ ያሉት ከፋኖ ኃይሎች ጋር ሳይሆኑ ውጊያ እያደረጉ ያሉት እንደ ወንዶች እንደ ጀግኖች ወታደራዊ ስልጠና ወስደው በዲሲፕሊን የጫካ የገቡ የፋኖ ኃይሎችን እየገጠሙ ሳይሆን በከተማ ላይ የሚገኙ ወጣቶችን በመግደል ሴቶችን በመድፈር ቀሳውስትን ቤተክርስቲያን ላይ በመጸዳዳት ሴቶችን ጡታቸውን በመቁረጥ ገበሬዎችን ብልታቸውን ምላሳቸውን እጃቸውን በመቁረጥ ለህዝቡ ያላቸውን ጥላቻና ብሽቀት ንዴት እያሳዩ ነው የሚገኙት። በየትኛውም ሀገር ህዝብን የተጣላ መንግስት ህዝብን የተጣላ ወታደር በፍጹም ሊያስሸንፍ አይችልም። የፈለገውን ያክል ሚሳኤል ቢታጠቅ የፈለገውን ያክል ሮኬትና ሚግ ቢታጠቅ የፈለገውን ያክል ድሮን ቢታጠቅ ህዝብን እየጨፈጨፈ ያለ መንግስት በፍጹም ሊያሸንፍ አይችልምና የአማራ ህዝብ አሁን በደንብ ተደራጅቶ ከመከላከያ ምናልባትም በቁጥር የበለጠ በትጥቅም የሚስተካከል ኃይል ይዞ እየተንቀሳቀሰ የመጣ መሆኑን በርካታ የፋኖ አመራሮች በአሁኑ ሰዓት እየገለጹ ይገኛሉ። ምናልባትም አሁን የፋኖ ኃይሎች ራይሎቻቸውን መልሰው በማደራጀት ላይ ነው የሚገኙ። ምናልባት አሁን ለኢትዮጵያ ህዝብ ጦርነቱ ወይም ውጊያው ቀዝቀዝ ያለ ቢመስለው የፋኖ ኃይሎች በአዲስ ተመልሰው በአዲስ ከጎረቤት ወንድሞቻቸው ጋር ተደራጅተው የኢትዮጵያን ህዝብ በሙሉ በአንድ ልብ አሰልፈው ይህን ስርዓት በአጭር ጊዜ ውስጥ ለመጣል ከፍተኛ የሆነ ወታደራዊ ስልጠና ከፍተኛ የሆነ ተተኳሾችን በማሰባሰብና ኃይላቸውን በማደራጀት ላይ እንደሚገኙ ነው መረጃዎች እያመለከቱ የሚገኙት። ታስታውስ ከሆነ እንግዲህ መራይ ላይ የመከላከያ ሰራዊቱ አይቀጡ ቁጣት በፋኖች ባልጠበቀው ባልገመተውና ባላሰበው መጠን መራይ ቻይና ካምፕ ላይ የነበረውን የኮንክሪት ምሽግ ተሰብሮ ሙሉ በሙሉ የመከላከያ ሰራዊቱ የዛሬ አመት ከ8 ወር አካባቢ ሲደመሰስ ከባህር ዳር የመጣው ኃይል መራይ ከተማ በመግባት በመናኸሪያ ውስጥ የቀን ስራ ሲሰሩ የነበሩ ወጣቶችን ቤታቸውን ዘግተው የተቀመጡ የ15 የ14 የ13 አመት ወጣቶችን አስፋልት ላይ አወጡ። ከ40 በላይ ወጣቶችን መረሸኑ የሚታወስ ነው። ከዛ በኋላ ከሳምንት በኋላ የመራይ ከተማን ህዝብ ሰብስበው ፋኖችን አርፋችሁ በጫካችሁ ተቀመጡ ብሏቸው ከቻሉ ይመለሱ፣ ካልቻሉ ግን በካምፓችን ላይ ጥቃት ከፈጸሙ የእናንተ ልጆች ናቸውና እናንተን ነው ምንመታችሁ። እነሱ በመጡ መጠን አንድ ወታደር ሲሞትብን ከተማዎች ላይ የሚገኙ ሲቪሊያንን 5 እና 10 ደም እንመልሳለን በማለት በይፋ ወታደራዊ ኮሎኔሎች ተናግረዋል። ይሄ በደብረ ታቦር፣ በጎንደር፣ በደብረ ብርሃን፣ በደሴ፣ በወልዲያ በተለያዩ አካባቢዎች ፋኖች የሚንቀሳቀሱበት አካባቢዎች ላይ ይሄንን ወታደራዊ ጀነራሎች በግምት እንዲሁም በስሜት ሳይሆን በስሌት አስበው ተናግረው በድርጊትም እየፈጸሙት እንደሚገኙ ነው መረጃዎች የሚያመላክቱት። ነገር ግን የፋኖ ኃይሎችን ማጥፋት አይደለም ከሚሄዱበት ፍጥነት እንኳን መግታት አልቻለም መከላከያ። ዛሬ መከላከያ በየትኛውም ወታደራዊ ቀጠና ላይ ውጊያ ሲከፈት እጁን ለመስጠት ጠፍቶ ለመሄድ ቤተሰቦችን ለማግኘት እያሳየ ያለው ምልክት በጣም ብዙ ነው። ምናልባትም የተማረኩ ወታደሮች፣ ተራ ወታደሮች፣ መስመራዊ መኮንኖች፣ ከፍተኛ ወታደራዊ አዛዦች በፋኖ ሚዲያ ቀርበው እየተናገሩ ያሉት እኮ እናንተ ጋር ለመምጣት አመት ሙሉ ቅድ ይዘን ነው ተጠርንፈን ያለ ነው በመከራ ታፍነን ያለ ነው ውጊያ አበላሻችሁ ተብለን ከሰራዊቱ ፊት በርካታ ወንድሞቻችን አጠናልኝ። ይሄንን እድል በማግኘቴ እኔ በጣም ደስተኛ ነኝ። ከአንድ ጋንታ ወታደር ውስጥ 2 እና 3 ወታደሮች ብቻ ተርፈን ነው እጃችን የሰጠነው። የፋኖ ኃይል ሊሸነፍ የማይችል በፍጹም ገፍተው ሊጥሉት የማይችል ደረጃ ላይ መድረሱን መጠን ስላየን ብቻ ሳይሆን ከዚህ በፊትም በመከላከያ ካምፕ ውስጥ ነን እናውቅ ነበር እያሉ የፋኖ ኃይል በጣም የጠነከረና የፈረጠመ ክንድ እንዳለው ህዝባዊ ድጋፍ እንዳለው
እየመሰከሩ እየተናገሩ እንደሚገኙ ነው ያየነው። ስለዚህ በአጠቃላይ የአገዛዙ ጦር ተመቶ ከአማራ ክልል ከመውጣት ውጪ ሌላ አማራጭ የለውም ማለት ይችላል። መሳይ እንደው ለምሳሌ ያክል እንደው ወልዲያን እንውሰድ፣ ደብረ ማርቆስን እንውሰድ፣ ፍኖተ ሰላምን እንውሰድ፣ ደብረ ብርሃን እንውሰድ፣ ለምሳሌ ደብረ ታቦርን ጭምር እነዚህ 5 ዞኖችን እንውሰዳቸው። የዞን ትልልቅ ከተሞች ናቸው። በእነዚህ ከተሞች በ1 እና በ2 ኪሎ ሜትር አፍንጫቸው ላይ የፋኖ ኃይል ካምፕ ሰርቶ ኬላ ዘርግቶ ህብረተሰቡን አደራጅቶ የህዝባዊ ምርጫ እያደረገ ጊዜያዊ መንግስት እየመሰረተ አፍንጫቸው ላይ እኮ ነው ያለው። ይሄ መንግስት እኮ በጣም የሚገርመው ነገር ሩሁን የሳተ መንግስት እኮ ነው። እውነት የሚናገረው ነገር ሁሉ ከነባራዊ ሀቁ ጋር በጣም የሚጋጭ ነገር ነው። በየትኛው ጠንካራ ይዞታው ነው ኬላዎችን አንስቻለሁ ብሎ የሚናገር? ኬላ መነሳቱን እኮ እኛ ምንም የአማራ ከፍተኛ የሆነ በደል እየደረሰበት ስለሆነ ቢቀርለት ደስታውን አይችለውም። ነገር ግን በየትኛው ጠንካራ ይዞታ ነው? ለምሳሌ ፍኖተ ሰላምን ከተማ ብንወስድ ጎቻ የሚባለው ካምፕና አራራ የሚባለው ወይንም አትናውስ የሚባለው ወታደራዊ ካምፕ 1 ኪሎ ሜትር እንኳን አይሞላም ከከተማው። እዛ ላይ የመከላከያ ኬላ አለ። ይሄን ኬላ በየቀኑ ነው እየመጣ የፋኖ ኃይል የሚያጠቃው። በየቀኑ እየመጣ ነው የሚያጠቃው። አሁን ይባስ ብሎ ወደ ማረሚያ ቤቱ አካባቢ ጠግተው ማረሚያ ቤቱ ከከተማው መሀል ላይ ኬላ ዘርግተው ነው መኪኖችን እየቀረጹ ህዝብን እየዘረፉ ያሉ። እነዚህ ሰዎች ዘርፋችሁ ብሉ፣ ቀምታችሁ ብሉ ስለተባለ ምናልባትም ኬላው አሁን ሲነሳ የግል ጥቅማቸው የተነካባቸው ታጣቂዎች፣ ሚኒሻዎች፣ ፖሊሶች፣ አድማ ብተናዎች፣ ሌሎችም የጸረ ሽምቅ የሚባሉት ኃይሎችም መከላከያም ራሱን ጨምሮ የግል ጥቅሙ ስለሚነካበት ከእንግዲህ በኋላ ለገንዘብ ብሎ የገባ ሚኒሻ፣ ለገንዘብ ብሎ የገባ አድማ ብተና አሁን ኪሱ የሚደርቅበት ጊዜ ነውና ከልቡ ለመዋጋት ፍላጎት ስለማይኖረው መንግስት የመፍረሻ ጊዜውን ራሱ አወጀ ነው ማለት የሚቻለው። የፋኖ ኃይሎች ግን በሁለት እግራቸው ባሸነፉባቸው አካባቢዎች በደንብ አድርገው በሁለት እግራቸው እየቆሙ ህዝብን ምርጫ እያደረጉ ህዝባዊ መሰረታቸውን እያሰፉ ጊዜያዊ መንግስት እያቋቋሙ ወደ ከተሞች እየተጠጉ ነው የሚመጡት። ምናልባትም በአጭር ጊዜ የአማራ ፋኖ ብሔራዊ ኃይል ኮማንድ ፖስት አባል የሆነው አስረስ ማረዳምጤ እንደተናገረው ይሄ ስርዓት የመውደቂያ ጊዜው አጭር ነው። እኛም አደረጃጀቶቻችንን በአጭር ጊዜ ውስጥ አጠናቀን ወደ ሙሉ ውጊያ ለመሄድ እስከዛሬ ድረስ በመልሶ ማጥቃት በአንዳንድ ቦታዎችም ላይ በማጥቃት በአንዳንድ ቦታዎችም ላይ ደግሞ በመከላከል ደረጃ ተወስነን ኃይላችንን ስናደራጅ ቆይተናል። ከሌሎች ኢትዮጵያዊ ወንድሞቻችን ጋር ህብረት ፈጥረን ይህን ስርዓት ልናስወግድበት የምንችለው ጊዜ አጭር ነው በማለት መግለጫ ሰጥቷል። ይህ ዝም ብሎ አልተናገረውም። አሁን መከላከያ በየትኛው የውጊያ ቀጠና ነው አንድ ውጊያ በሚከፈትበት አካባቢ 40 እና 50 መከላከያ እጅ እየሰጠ 1 ሰዓት ባልሞላ ጊዜ ውስጥ እጅ እየሰጠ ትልልቅ መሳሪያዎችን የቡድን መሳሪያዎችን 2 እና 3 አንድ ወታደር እየተሸከመ ፋኖን እየተቀላቀለ ከእንግዲህ በኋላ በአማራ ክልል በሁለት እግሬ ቁሜ ክልሉን አስተዳድራለሁ ጨቁናለሁ የሚልበት ጊዜ እያጠረ መምጣቱን ነውና የሚያሳየው። ተስፋ የለውም መከላከያ በአማራ ክልል። ምክንያቱም የገባበት ምክንያት ህዝብን ለመበደልና ለመጨፍጨፍ ነው። የፋኖ ኃይሎች ደግሞ ህዝቤን አትግደል፣ ህዝቤን ነፃ አድርገው በነፃነት ይኑር፣ አራሹ ይረስ፣ ተማሪው ይማር፣ የመንግስት ሰራተኛው በአግባቡ ሳይበደል ደሞዙን በአግባቡ እያገኘ ይኑር፣ በከተሞች ላይ የመንቀሳቀስ ነፃነታችን ይከበር አለ እንጂ የበላይ ሁነን እንኑር አላለም። እኛ የመሰረትናትን አዲስ አበባ ከተማን ማንም ሊያዝበት በማይችልበት ደረጃ በነፃነት ገብተን እንውጣ፣ ሸቀጥም እንግዛ፣ ሕክምናም እንከታተል፣ ለጉብኝትም እንሂድ፣ ማንም ሊከለክለን አይገባም። ስለዚህ ይሄንን ካላቆም አሁንም አፍንጫ ላይ ተረግጠን አዲስ አበባን በጉልበታችን እንገባበታለን በማለት ማስጠንቀቂያ ሰጠውታል። ይህን አልሰማም፣ እየቀጠለ ነው። በሚቀጥልበት ሰዓት እንግዲህ የዓለም መንግስታት አጠቃላይ በተለይ ምዕራባውያን በየቀኑ ማለት ይቻላል የካናዳ፣ የእንግሊዝ፣ የስዊድን፣ የአሜሪካ፣ የተለያዩ የአውስትራሊያ አጠቃላይ የምዕራብ ሀገር መንግስታት በኢትዮጵያ መሄድ እጅግ በጣም አደገኛ ነው በማለት አንዳንድ መንግስታትን በተቋማቸው አማካኝነት የኢትዮጵያ መንግስት ሴቶችን አስገድዶ የሚደፍር በውጊያ ሲቪሊያንን ከእድሜ በታች ወታደሮችን ከእድሜ በታች ከውጊያ እድሜ በታች አሰልፎ በግዳጅ ወታደር አሰልፎ እያስጨረሰ መሆኑን እየገለጹ